ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በደህና መጡ። ዛሬ ብዙ ሰዎች ዘንድ የሚታይ ነገር ግን ብዙ ጊዜ በትክክል ከታከሙ ስለሚድን በሽታ ስለ ሻቲካ እንነጋገራለን። በዚህ ቪዲዮ እስከ መጨረሻው ከተመለከቱ ሻቲካ ምን እንደሆነ፣ ምን እንደሚያስከትለው፣ ምልክቶቹ ምን እንደሆኑ፣ መቼ ሐኪም ማየት እንዳለበት እና በፊዚዮቴራፒ ምን አይነት ሕክምና እንደሚደረግ ይማራሉ። ሻቲካ ማለት በራሱ በሽታ አይደለም። በወገብ አካባቢ ያለ የሻቲካ ነርቭ ሲጫን ወይም ሲበሳጭ የሚፈጠር ህመም ስብስብ ነው። የሻቲካ ነርቭ በሰውነታችን ትልቁ ነርቭ ሲሆን ከወገባችን ተነስቶ ወደ መቀመጫችን እስከ እግር ጣቶች ድረስ ይወርዳል። ምን ሊያስከትል ይችላል ብለን ስናይ አንደኛ የዲስክ መውጣት፣ ሁለተኛ አከርካሪ ወይም መጥበብ፣ ሶስተኛ የአከርካሪ መንሸራተት፣ አራተኛ ፐሪፎርሚስ ጡንቻ መጠንከር፣ አምስተኛ ከእድሜ ጋር የሚመጣ የዲስክ ለውጥ ካለ እነዚህ ሊያስከትሉ ይችላል። ምልክቶቹ ደግሞ ከወገብ ወደ አንድ እግር የሚወርድ ህመም፣ መቀመጫ ህመም፣ መንዘር፣ መደንዘዝ፣ የእግር ህመም፣ ለረጅም ጊዜ መቀመጥ ህመሙን ሊያባብሰው ይችላል። በዚህ በሽታ ብዙ ጊዜ ከባድ ዕቃ የሚያነሱ፣ ለረጅም ሰዓት የሚቀመጡ አሽከርካሪዎች ወይም ሾፌሮች፣ የቢሮ ሰራተኞች፣ ከፍተኛ ክብደት ያላቸው ሰዎች ሊያዙ ይችላሉ። ፊዚዮቴራፒ ህክምና ስንመጣ የፊዚዮቴራፒ ዋና ህመሙ መቀነስ፣ ነርቩ ደግሞ ያለውን ጫና መቀነስ፣ እንቅስቃሴውን ማሻሻል፣ ወደ መደበኛ ኑሮ መመለስ ነው። የሚደረጉ ህክምናዎች አንደኛ ህመም መቀነሻ ህክምና፣ ሁለተኛ የእንቅስቃሴ ልምምዶች፣ ሶስተኛ ጡንቻ ማጠናከር፣ አራተኛ የአቀማመጥን ማስተካከል፣ አምስተኛ የነርቭ ማንቀሳቀስ ወይም ስቲሙሌሽኖች መጠቀም፣ ስድስተኛ በቤት ውስጥ የሚደረጉ ልምምዶችን ሊያሳይ ይችላል። ሌላኛው ሰሩ ስፖርቶች አንደኛ ካትካው ስትሬችንግ፣ ሁለተኛ ኔቶ ቸስት ስትሬች፣ ሶስተኛ ፕሪፎርምስ ስትሬች፣ አራተኛ ብሪጅንግ ወይም ብሪጅንግ ኤክሰርሳይዞች። እነዚህ ልምምዶች ህመሙ ካልባሱ ወይም ካልጨመሩ ብቻ ይሰራሉ። ብዙ ጊዜ ተጨማሪ ህክምና የሚያስፈልግ ወይም ሐኪም ጋር መሄድ የሚያስፈልግብን አንደኛ ሽንት ወይም ሰገራ መቆጣጠር ካጋጠመን፣ ሁለተኛ እግሩ በጣም ከደከመ፣ ሶስተኛ ህመሙ ከባድ ከሆነ በጣም ቶሎሬት ማድረግ ማንችል ከሆነ፣ አራተኛ ከፍተኛ አደጋ በኋላ ከጀመረ ይሄ ህመም። መከላከያ መንገዱ ደግሞ በመደበኛ መንቀሳቀስ፣ እንቅስቃሴያቸው ማስተካከል፣ ትክክለኛ መቀመጥ፣ አቀማመጣቸው ማስተካከል፣ እግራችን መሬት ነክቶ ወገባችን ሰፖርት አድርጎ መቀመጥ፣ የሆድና የጀርባ ጡንቻዎችን ማጠንከር፣ ከባድ ዕቃ በትክክለኛው ዘዴ ማንሳት አለብን። ጤናማ ክብደት መጠበቅ። እነዚህ ነገሮች ካስተካከል ሊከሰትብን አይችሉም። ሻቲካ በትክክለኛው ምርመራ፣ በፊዚዮቴራፒ፣ በትክክለኛ የአኗኗር ለውጥ እና በተገቢ ልምምድ ብዙ ሰዎች ይሻላቸዋል። ቪዲዮ ጠቃሚ ሆኖ ካገኙት ላይክ ያደርጉ፣ ለሌሎች አጋሩ፣ ቻናላችን ሰብስክራይብ ያደርጉ፣ በማድረግ ጤና ትምህርቶችን ይከታተሉ። እናመሰግናለን። ቻናላችን ሰብስክራይብ ያደርጉ፣ ጤናዎትን ይጠብቁ። ቴንኪዩ